እሺ ዛሬ የምንጠያየቀው ስለ ክርስትና አነሳስና ስርዓት ነው። 4 ጥያቄዎች ተዘጋጅተዋል። ጥያቄ ቁጥር በመምረጥ ጥያቄዎችን ትመልሳላችሁ። ጥያቄ ቁጥር ምረጡ። ጥያቄ ቁጥር 2። እሺ ጥያቄ ቁጥር 2 በክርስትና ወቅት የሚፈጸሙ 3 ምስጢራትን ተናገር። በክርስትና ወቅት እንግዲህ ክርስትና የሚነሳው ሰው ወደ ቤተክርስቲያን ሲሄድ የሚፈጸሙለት 3 ምስጢራት አሉ። የመጀመሪያው ምስጢረ ጥምቀት ነው። መጽሐፍ ላይ ተጽፎ እንዳለው ሰው ከዋና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አያትም ተብሏልና ይህ ምስጢር ይፈጸምለታል። ሁለተኛውም ደግሞ ምስጢረ ሜሮን ነው። ይህም ደግሞ መንፈስ ቅዱስ እንዲያርበት የሚደረግ በተለያዩ ህዋሳት ክፍሎቹ ላይ የሚቀባ ነው። ይህም ደግሞ ምስጢረ ሜሮን ይፈጸምለታል። የመጨረሻው ደግሞ ምስጢረ ቁርባን ነው። ይህም ስጋዬን ያልበላ ደሜን ያልጠጣ የሚለውን ምስጢር ይፈጸምለታል ማለት ነው። ጥያቄ ቁጥር 1። እሺ ጥያቄ ቁጥር 1 ስንጠመቅ ወይም ክርስትና ስንነሳ ለምን በ40 እና በ80 ቀን እንነሳለን? በ40 እና በ80 ቀን የሆነበት ምክንያት አዳም በተፈጠረ በ40 ቀኑ ሔዋን ደግሞ በተፈጠረች በ80 ቀኗ ወደ ገነት የገቡበት ምሳሌ በማድረግ ነው። ይህም እንግዲህ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ የሚገኝ ነው። ሌላው ደግሞ በብሉይ ኪዳን እግዚአብሔር ለሙሴ ሕግን በሰጠው መሰረት ሴት ወንድ ልጅን በወለደች በ40 ቀኗ ሴት ልጅን ደግሞ በወለደች በ80 ቀኗ የመንጻት ቀን ነውና ወደ ቤተ መቅደስ ትግባ ይላልና ያንን ምሳሌ በማድረግ በ40 እና በ80 ቀን ክርስትና በቤተክርስቲያናችን ይነሳል ማለት ነው። በተጨማሪም ደግሞ ከ40 ወይ ከ80 ቀን በፊት የሕፃኑ ጤንነት የሚያሰጋ ከሆነ በሞግዚት ተይዞ ክርስትና ቤተክርስቲያናችን ታነሳዋለች ማለት ነው። እንዲሁም ደግሞ በተለያዩ የችግር አጋጣሚዎች ምክንያት ቀኑ ቢያልፍም ቤተክርስቲያናችን ክርስትና ታነሳለች። ጥያቄ ቁጥር 3። ጥያቄ ቁጥር 3 የክርስትና እናት ወይንም አባት ለምን ያስፈልጋሉ? አገልግሎታቸውስ ምንድነው? እሺ የክርስትና አባትና እናት ለተጠመቀው ሰው የሃይማኖት ወላጅ ናቸው። ስለዚህም የሃይማኖት ልጆቻቸው ስለሆኑ የማሳደግና ትምህርት ሃይማኖትን የማስተማር ግዴታ አለባቸው። በተጨማሪ ደግሞ በተለምዶ ለታቦት ይሰጣል። ይህም የተሳሳተ ልማድ ነው። ምክንያቱም የክርስትና አባትና እናት አስፈላጊነቱ ትምህርት ሃይማኖትን እያስተማሩ ለማሳደግ ስለሆነ ነው። የመጨረሻ ጥያቄ ቁጥር 4 የክርስትና አባት ልጁ በሚጠመቅበት ጊዜ የሚያደርጋቸው ስርዓቶች ምን ምን ናቸው? እንግዲህ ክርስትና አባት ወይም ደግሞ እናት ክርስትናው የሚነሳው ልጅ በሚጠመቅበት ወቅት የሚያደርጉት ተግባር እንግዲህ ክርስትና የሚጠመቀው ሕፃን ልጅ ስለሆነ ነው የክርስትና አባት ያስፈልገው። ይሄም ደግሞ አምኖ መጠመቅ ስለማይችል በሱ ፋንታ ሆነው ክህደት ከሰይጣን እያሉ በአብ በወልድ በመንፈስ ቅዱስ ማመናቸውን እየመሰከሩ የልጁን አውራጣት ይዘው ጸሎተ ሃይማኖት ይደግማሉ። ከዛም በኋላ ደግሞ ከመጠመቁ በኋላ ደግሞ ቅድም ወንድሜ እንዳለው የማሳደግና ሃይማኖትን የማስተማር ግዴታ